ሰላም ዩቲዩብ እንዴት ናችሁ? ዛሬ እንደተለመደው ምርጥ በሆነ ቪዲዮ ተመልሻለሁ። ዛሬ ፈታ እንደምንል አልጠራጠርም። የዛሬው ቪዲዮአችን ቬሪ ፈኒ ኮሜዲ ይላል። ለ14 ደቂቃ አካባቢ ነው። ከፍቼ ያላየሁትም አብረን እንመለከታለን። ቴሌግራም ላይ ግሩፕ አለ። እዛ ላይ ቆየት ያሉ ስራዎችን ላኩልን። ሊንኩ ዲስክሪፕሽን ስላለ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄን ምርጥ ፋሚሊ ተቀላቀሉ። ቀጥታ ወደ ቪዲዮ እንሄዳለን። ተልኳል መነሻ ሀሳብ ሰብለ ተፈራ። የፊልም ጽሑፍ ሸዋፈራው ደሳለኝ። አዘጋጅ ሸዋፈራው ደሳለኝ። ካሜራ ኤዲቲንግ እስጢፋኖስ ወልዴ። ተዋናይ ሸዋፈራው ደሳለኝ፣ ሰብለ ተፈራ፣ ሰብስቤ ዘርቀው፣ መቅደስ ጸጋው። እንግዲህ እኔ ከዛም ከዚህችም ብዬ የቆጣጠብኳት ብር አለች 280 ብር። እኔም እኮ የጦረታው መጥቷል እኮ 80 ብር እንግዲህ አንድ ላይ አሁን ቡትና የምንገዛው ይጻፉ 280 360 አሁን 0 እና 0 8 እና 8 9 10 ስድስትን ጽፌ አንድ እዚህ ቢኖረኝ ሁለት እና አንድ ያለኝ 360 ብር። አሁን ምንድነው የምንገዛው ነው እንግዲህ ስንት አሉ? 360 ብር። 100 ብር ዶሮ 100 ብር ከነንቁላሉ 100 ብር 100 ብር ከነንቁላሉ ዶሮ 100 ብር። ቂቤ 2 ኪሎ 180 ብር። ባይበላ እንደው ቅርት ቢልስ እንዴት ቢቀርስ? እውነት ነው ይቀራል። እርሶ ምን አለቦት? 180 ጎረቤቶች አጡ መነጡ እንዲሉ ነው። እና ታዲያ 180 ለቅዬ አዎ ጻፉ። እኔ ከጎረቤቶቼ ጋር በማግስቱ ቡና ጠጡ ምን እርሱ አይደለም ድምሩ አሁን ቆይ እስቲ 8 100 ብር እኮ ቀረ። አዎ 100 ቀረ አይደል? እንግዲህ ከዛ ላይ 50 ብር ኪሎ ቡና። አዎ አስፈልገው ነው የመጨረሻው አራግፌ ነው ቡና 50 ትንሽና እንጂ ይዱስካንሱ ያርብኛል ወይ ሸዲያ ምን ሆናለች እቺ የታደሰ ቢሆንስ የገንዘቡን አንጣቢ ነው መሰረት ነው። ሰው ይቸግረዋል እንደኛ ማየት ነው። ያው ነግሬሻለሁ። ታደሰ ከሆነ ከበደ ሲብልሽ ዘመድ ሙቶ ሰልስት ሊያድር ሄዷል የለም ብለሽ ይዘኝ። ሃሎ ወይዘሮ ሽኖት ማልበል? አይ እርሶ አያውቁኝም? አያውቁኝም። እሺ ምን ልታዘዝ? አሜሪካን ዘመድ አሉት? አሜሪካ ማለት ውይ አዎ ልጄ ክርስትና ልጄ ማን ትባላለች? ገነት ተስፋዬ። ምን ሆነች? ምንም አልሆነች። ትስበሩ አዎ ልክ ኖት። በቃ እንደሆነ የላከችው ዕቃ ስላለ ለኔ ነገ ክፍለ ሀገር የሌሎችንም ላድር ስለሚሄድ እንዴት ነው ላቀብሎት የምችለው? ወደ ገርጂ አካባቢ ነን። እዛው ገርጂ ማለት ገርጂ ስንት ነው? ኡኒቲ ጀርባ በይው። ጥሩ በቃ እኔ እዛው ስደርስ ደውሎታለሁ። ይሁና። እሺ ያው ተማሪ ቤቱ ኮሌጅ ኡኒቲ አለ። እሺ ጀርባው ላይ እሺ። ምንድነው? ዝም ብሎ መተው ይሳሙኝ። አረም ታገኛ ምንድነው? ገነት ተስፋዬ ከአሜሪካን ገንዘብ ላከች። አይ ገንዘብ ልቃቆን ነው ጨምሪልኝ። ወይ ጉድ! ተመረቃታለሁ በደህና ያለ ያሰበችውን ያሟላል። ጨምሪልኝ። ይኸው እኛን ከአሜሪካ
ከባህር ተሻግራ ከዛ እንዳሰበችን መድኃኒዓለም እሱ ባለቤቱ ተጠራሪያም ተሰባቱ ሰማይ ላይ ተራ ያስባል። አሜን አሜን። ወይ አቤት መድኃኒዓለም ወይ እዛች ልጅ አቤት ግቡ እናት ያብርዬ መጣችልኝ። ሳቢን እናትዬ እህትሽ ገነት ተስፋዬ ከአሜሪካ $1 ላከችልሽ። መድኃኒዓለም የትምህርት ቤት የተከፈለ እዚህ በኋላ በዱብ አትማሪም አይዞሽ። አይ መድኃኒዓለም ቆይ ላንሳ እራሷ ነች ያምርዬ ሄጀናቴ አንቺ እድለኛ ሄጃንሽልኝ። እሺ መጥቶ እንዳይሆን እቃው ሃሎ ሄሎ ወይዘሮሽ አቤት ደውዬለት ነበር። አሁን ደረስክ? አይ ስላልቻልኩ እባክህ ላስቸግር። ወይ አልቻልክም? ግሎባል ሆቴል አካባቢ ይመጣሉ። ግሎባል ሆቴል የት ነው? ችግር የለም ምን ይወስዳችኋለሁ። ሰርግ ስትሄድሽበት ቤት አሁን አጣሽው ግሎባል ታውቀዋለች። ኧረ ምን ችግር አለ ደግሞ ለራሳችን ጉዳይ እዛው ድረስ እንመጣለን። ታዲያ በምን እንለይሃለን? እኔ ያደረኩት ምልክት ጥቁር ሙሉ ሱፍ ከቡኒ ጫማ ጋር አድርጌያለሁ። ኧረ ጎሽ ጥሩ። በምን እለያቸዋለሁ? እኛ ደግሞ 3 ነን ትለየናለህ። ሞባይል የለም ወይ? በስቲ ሞባይል የለም። ያዙት። እሺ ቆይ ለልጄ ስጣት። ወይ በራስሽ ሞባይል ላይ መዝግቢው። አቤት ስንት 0913 ወይ ያለች ልጅ አሎ ብለን ልጅ አድርጌ ለብሳለሁ። ማየ በቃ እንደዚሁ እንሂድ። እኔ ምንም የምደርበው የለም። እሺ ምን ነው ምን ሆነሻል? ሸረዶ አተርሶን ረንዶ ሰው ትልቅ ሰው ነው ያቆም ነው እንዴ? ምን ሆነሻል? ወሉ ውጡ እህታለ ባለንጀራሽ ጋር ደውይልኝ። ታክሲ ሾፌሩ ጋር ደውይለት። ተለበ ሄሎ ኃይሌ ደህና መሸ? እንዴት ነህ? የት ነህ? አስፋልት ነህ ወይ? ነው ወይ ይላል አባዬ። እስቲ እንዴ ሃሎ አይልኝ ከበደ ነኝ። እንዴት ነህ ልጄ? አስፋልት ላይ ነህ? አይልህ አንድ ጉዳይ አለኝ። አሁን ትወስደኛለህ። የት ነው ቦታው? ግሎባል ሆቴሉ ግሎባል ኃይሌ ደግሞ ምን ሆነሃል? 150 ወድ ነው። ይሁን እሺ ይሁን እሺ አስፋልቱ ላይ ጠብ መጣ 150 እሺ እሺ 100 ብር ነው ቀሪው 150 አይደል ያለው እንጂሽ ደግሞ እሺ ያሻል እሺ አይቻቸዋለሁ። ሰላም ይሄ ሸዋሸዋ እንዳይሆን ገንዬ ደህና ነኝ። ሰላም ናችሁ እናንተ? በቃ አስቸኳይ ነገር ስለሆነ አደራ ስለበላ ክፍለ ሀገር ስለሚሄድ ሰዎች መልዕክት አድርሰዋል ነው። ስለዚህ ተው እዚህም አይሆንም። ተው መንገድ ላይ እናቴ አታው ግድ የለም ቤት እንሄድና አንድ ስኒ ቡና ጠጥተህ ነው የምንሄደው። መድኃኒዓለምን አይሆንም። እጂ አለቀች ታክሲዋ አለቀች። ብሯ በታክሲ አለቀች። ላይ ስጋ ቤት ስታገኝ ትቆምልኛለህ። እሺ ተባረክ። እየተቆረጠ ስሞት እንደው ስሞት የበላው ነው ይላል። ትልቅ ሰው ዘር ብድግ ብሎ እውነቴን ነው። ተባረክ እግዚአብሔር ይባርክ። ለእኛ ተሸክመህ እንደመጣ እሱ መድኃኒዓለም ይሸከምልህ። ባለቤት ደርቀም አድርገህ ብላ አባቴ። ብዙም ጊዜ ነገር ስለማናገኝ ሀገራችን ስጋ አይደለም
ቢኖርስ እንዴ ፍሬሽ ሆነ አይሆንም እኮ ቆይ አድራሻህን ትነግረናለህ እንልክልሃለን ፍሬሽ ስጋ ከዚህ አሜሪካ እሺ የማቆሊ ገንዬስ እንዴት ነች ሰላም ነች እዚያ በጣም ሰላም ነች በጣም እንደው ይገርምሃል እንደው እኔንም እንደ ልጆቼ እቴቴ ነው የምትለኝ እቴትዬ እንደው እኔ ሰው ሆኜ አንቺን ጦሬት ላይ ነበር ያው እግዚአብሔር ዛሬ ወላንዳ እሷም እናውቃ ነው በጣም ጥብቅ አደራ መጀመሪያ ምልህ ይሄ ዶላር ምንዛሬው ስንት ሆነ አሁን በእኛ አሁን እንኳን ወደ 16 ብር ምናምን አይደለም እኛ ገንዘብ አሁን ጥሩ ነው ምንዛሬው ይሄ ያብረየ ለለቻቆ ታንጣን ያችነጫ ያምሮቴ ያው ቡና ተከራቶሎ ቡና እንኳን አልጠብቅም ለምን ምክንያቱም ሌሎችም ጋር እንደዚህ የባደረ የተሰጡን እቃዎች ስላሉ እነሱ ሁሉ ያሳሳል ችግር የለም ያምሮቴ ባልንጀራ አለ ታከሲ ያለው እኔ ረከፍልልሃለሁ በኮንትራት ድረስ ያጋር ምን አባቱ ደሞ ወኛም ብለህ ተዚህ ድረስ ምን ተሸከመው ለመጣው ፍራንክ ደሞ ምን ነው ልጅ ያምሮት አቤት እስኪ እነን ማንሸቹ አማምጭጎሽ ሰበበኝ የታለበኝ በቃ 360 ብር አለቀች ያለሽ ተማሪ ይመስላል ከፍዬ እሷን ያስተማርኩ ነው ያብሮት አቤት መጣ ልጁ አዎ መጣሽ ጎሽ መጥቶልሃል አንቀሽቅሾ ቤት ያደርሳል ዝምብላችሁ እንዴ እንግዲህ ይሄንን ነው አደራ ለሳቸው እሺ እግዚአብሔር ያው ምን እግዚአብሔር አዘራ እኔ አይደለው ያው የእርሱ ልጅ ነው የላከች ምንም ችግር የለም ለደጉም መቼም ስለማድረስ እዚህ ላይ እሺ አንዳቸው ዝምብላችሁ ትፈርሙልኛላችሁ ማለትም ያደራ ነገር ቀላል ነው እኔ ፈርምና አንተ አሁን ምን ያድርግ ለምርሱ ነው እዚህ ጋር ተማርሳየሽ እኔ ቦናው ሰጥቻለሁ ደስላችሁ እንግዲህ በፈረም እንግዲህ በመናው አንዳችሁ ትፈርሙ እሱ ይፈርሙ ምን ነው ይበቃል እሺ እሺ አዘኝ እሺ ይችላል ያራስቲ ኮቱን አምጪ በሉ እንግዲህ ያው እሺ ምን ጋር ስንት ብር ምንም ችግር ያብረት ንገሪው ሂሳቡን ተኔ ነው የምጠይቀው ነገር የፈለገበት 3 4 ቦታ ይሆን አድርስ ቤቱ አግብተህ ነው የምትመጣው ኋላ ጠዋት ተኔ ጋር እንነጋገራለን ብሏል ከበደው እሺ ሰላሙን ተባረክ የኔ ልጅ እሺ ተባረክ ፖስት ካርዱ እንደ ነገር ገና ደግሞ በምንዛሬ ደግሞ ገና ሌላ ታሪክ ለፈጥሪ ነው ራሴ ወስጄ ነው ንግድ ባንክ መመነዝረው ምን እቺ የሴት ፈጭልኝ ከፈቹ ጎሽ አንዴ ወስጡ ፋርጋው በስመ አብ በጣም ፈኒ ፖስት ካርድ ጠርጥሬ ነበር ወይኔ ፖስት ካርድ ወይኔ 360 ብር ወይኔ ባሉ ዛሬ ያገበሩት እኮ ያንኳን አደረሳችሁ ፖስት ካርድ እኮ ነው ወስጣው ተፈልጉት ዛቃ በስመ አብ ወመንፈስ ቅዱስ ያውልሽ አምሮቴ ለታክሲው ሾፌሩ ባልንጀራሽ ደውዬና ይሄን ሰውዬ ታክሲ ተራ አደርሰው በቀጥታ ታክሲ ይሄድ ኋላ መተገንዘብ አምጣ ብትለኝ የለም ብሎ አልከበደው ለቀለጥ ማለት ነው የት ሄዳለሁ
7 ብር ቀርታኛለች። በእሷ ገመድ ገዝቼ ዋው መታነቅ ሲያንሰው ነው። ላይክ ሼር ሰብስክራይብ አድርጉ። ቀጣይ ባበደ ቪዲዮ እንገናኛለን። ይመቻችሁ።